ውድና አሁን እዚህ ላይ የውድ ቤተሰቦች አንድ ልንማርበት የሚገባን ምንድን ነው? እንግዲህ እናት አባት በመለያየታቸው ነው ይህ ነገር ሊደርስባት የቻለው። እንደምታዩት ቅድም ራሱ ብዙ ነገሮችን አዳምጫታለሁ። ብዙ ነገሮችን ከሷ ሳዳምጥ ምን እንዳለች መሰላችሁ? በጣም ነው የገረመኝ። አባቴ ብዬ ሲሄድ ልጄ ብለሽ እንዳትመጭ ልጄ አይደለሽም አላተኝ። እናቴ ብላም ስትሄድም እናትም አልፈልግሽም ነው ያለቻት። ይቺ ልጅ የት ትረስ? ይቺ ልጅ የት ትረስ? ይኸው መጣ ሄደች አዲስ አበባ። በማታውቀው ሰው በ13 ዓመቷ ስንት ህልም እያላተኝ ተደፈረች። ምንድን ነው ግን? አረ ምንድን ነው ግን? እውነት እኔ በጣም እያዘንኩ ነው አሁን ላይ በጣም እያዘንኩ ነው ያለሁት። እውነት በጣም ያሳዝናል ያለንበት ነገር ማለት ነው። ያለንበት ደረጃ በጣም ያሳዝናለኝ እና እኔ እንጃ ምን እንደምል ራሱ አላውቅም። እና በጣም ነው ያሳዘነችኝ እውነት። ለምንድን ነው ግን? ለምንድን ነው ግን? እንዲሁ እንዴት እናት በልጇ ትጨክናለች? እንዴት አባት በልጁ ይጨክናል? አባትየው ሄዳ ስትጠይቀው ሄጄ ስጠይቀው ሬሳ ሳጥን እልክላታለሁ። እናቲቱም ደግሞ እዚው እንትን ላይ እዚው ቆፍራችሁ ቅበሯት። ኧረ ፈጣሪ ከዚህ ያድነን ማርያምን። እኔ በጣም ነው ያዘንኩት። በጣም ምን አይነት ጊዜ እንደደረስን ምን አይነት ጊዜ። እናት ለልጇ አባት ለልጁ ካላዘን ምን ላይ ማንም ያዝንልን? ለኛ ማንም ያዝንልን? የሆነ ስትናገር አየዋተኝ ስትናገር ስሰማተኝ ምን እንዳለች መሰላችሁ? አባት ወንድሟ 5 ዓመት እንትን ላይ ተምሯል ሄዶ ማለት ነው። ዩኒቨርሲቲ ተምሮ የሆነ ነገር አድርገውበት አለይ ጸበል ቦታ ራሱ እሱን የሚወስደው አቶ የት እንዳለ ራሱ አያውቅም አሉ። አረ ምን አይነት ጊዜ ነው? አረ ምን አይነት እውነት እኔ ጤናቸው አይደለም እናት አባቶቻቸው እውነት ጤና እነዚህ ይችን የመሰለች ወርቅ ልጅ እስኪ የወለደቻት ልጅ ራሱ ወርቅ ናተኝ ወርቅ ማለት ነው። እና እኔ እንጃ በቃ ምን እንደምል አላውቅም። ፈጣሪ ብቻ ልቦና ይስጣቸው ለእንደነዚህ አይነቶች ከንቶች እናት እና አባት ፈጣሪ ልቦና ይስጣቸው ነው የሚባል። እውነት በጣም ነው ያዘንኩት። በጣም ነው ያዘንኩት። ግን እግዚአብሔር ይመስገን ጥሎ አይጥላትም። አንዳንዴ ኢትዮጵያ በመሆናችን እኔ በመሆኔ ራሱ እኮራለሁ። ምክንያቱም መልካምና ደጋግ ሰዎች አሉ። እንዲሁም ኢቢሲም ደግ ናቸው። እንዲሁም ሌላውም ቢሆንም አንዳንዴ ሄቱ መኖር እስኪ እሰይ በጣም ነው ደስ ያለኝ። ፈጣሪ ያሳድግልሽ፣ እኔ መልካም ፈጣሪ ያሳድግልሽ ነው የሚባለው። እና ወደ ተመልካቾች ይህን ይመስል ነበር። ወደ ሁለተኛው ርዕስ ይዤ የመጣሁትን አብረን እንትን እንበለው ማለት ነው። ተከታተሉ። እንግዲህ ወደ ቀጣዩ ሁለተኛው ፓርት ስገባ በጣም በሚገርም ሁኔታ በጣም ያዘንኩበት እና በጣም የገረመኝ ነገር ምንድን ነው ልበላችሁ? በማዲንጎ ሞት በጣም ሲስቅና ሲሳለቅ የነበረው አንድ ነበረ እና እሱም ዛሬ እንደምታዩት በቁጥጥር ስር ውሏለኝ። በምንድን ምክንያት ነው የሞት የእሱ ሞት አስደስቶህ ነው ወይ ብለውም አፋጠው ይዘውታል። እሱ ደግሞ ገና ምላሽ አልሰጠም። ገና ምርመራ እየተወሰደበትም እንደሆነም ሁላችሁም ሰምታችኋል። ግን ለምንድን ነው ሞት ያስቃል እንዴ? እኔ አንዳንዴ ቅንብርብር ነው ወይስ እውነት እየሳቀ ነው ብዬ ነበረ። ከዚህ ላይ ደግሞ እንደምታዩት ወንድሙ ጋር አለ። እንዴት ሊስቅ ይችላለኝ? እንዴት ሊስቅ ይችላለኝ ብዬ እንዲሁን የማቀንበርብር እንደሆነ አልኩኝ። እናንተ በሰው ሞት እኮ የሚስቅ ሰይጣን ነው እንጂ ሰው አይስቅም።
እንዴት ሊስቅ ያወቁትም ያላወቁትም እንዲርር እያሉ እንዴት እሱ ሊስቅ ቻለ አልኩኝ። እውነት እኔ ምን እንደምል አላውቅም። ብቻ በጣም ነው ያዘንኩት። እውነት በጣም 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 ነው ያዘንኩት። እኔ ግን ሳስበው ቅንብርብር እንደሆነ እላለሁ። ግን ቅንብርብር አሁን ላይ እንደው እሱ አዚው ወይ ታዋቂ ወይ የሆነ ነገር እንደሆነ እዚያ ስለሚያውቁት ብዬ ነው እንጂ ቲክቶክ ላይ ስንት ነገር ነው የምንየዋል። አንዴ ትግሬ ወንድሞቻችን ወይም የሆነ እህት ሲሞት እንደዚህ ማጨብጨብ፣ ወይም የአማራ ሲሞት ወይም ማጨብጨብ፣ ወይም የኦሮሚ ወንድማችን እህቶቻችን ሲሞቱ ማጨብጨብ። ለምንድን ነው ግን እኛም እኔ አንዳንዴ የሚነደኝ ማለት ነው እነሱ ብቻ ሟች እኮ አይደሉም። እኛም እኮ ነገር እንሞታለን። እስኪ ቢያንስ መልካም ነገር እንስራ እስኪ። ግን ለምንድን ነው መቼ ነው እኛ ግን መልካም ነገር የምንሰራ? መቼ ነው ለሰዎች መልካም ነገር የምናስተላልፍ? ኧረ ተው 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 ተው። እውነት እኔ በጣም 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 እያዘንኩ ነው አሁን ላይ ያለሁት። ለምንድን ነው ግን መልካም ነገሮችን ማንሰራ? መልካም ነገሮችን የማናስተምር? በአሁን ዛሬ ደግሞ ብቻ እኔ እንጃ። እስኪ እንግዲህ እውነቱ ይወጣለኝ እና በቁጥጥር ስር ውሏለኝ። ምንድን ነው እየተባለ ነው? ግማሾቹ ደግሞ አይሱ ነው በቃ እያስገድለው ይላሉ። እንግዲህ የሚያውቀው አንድ ፈጣሪ ብቻ ነው። ህመሙም ጠንቶ የሚሆን ወይም የሆነ ነገር የሚሆን እንግዲህ አንድ እግዚአብሔር ነው የሚያውቀው። ግን ሰው ብዙ ነገር ይላለኝ፣ ብዙ ነገር ያወራል። አንድ የሚያውቀው አንድ ፈጣሪ ብቻ ነው፣ የእሱን ሞት ማለት ነው። እንግዲህ ይህ ወንድማችን እንግዲህ ሞቷል። እንደዚህ ተመልሶ አይመጣም። እስኪ ባካችሁ፣ እስኪ ላሉት ወገኖቻችን፣ እስኪ ለወለጋ ህዝብ፣ እስኪ ስንት የወለጋ ህዝብ እያለቀ ነው። ኧረ ባካችሁ የፍትህ ያለሽ እያሉ ነው። ለምንድን ነው ፍትህ የማትሉትስ? ሰፋ ባለ ቪዲዮ በዛ እመጣበታለሁ። በዛ ሰፋ ባለ ቪዲዮ ነው የምመጣበት፣ ዝም አልልም ማለት ነው። ለምንድን ግን ይህ ወንድማችን እንግዲህ አንድ ያርፋለኝ። እንዲሁም በሚገርም ትዕግስት አፈወርቅ ራሱ ከሞት ነው የተረፈች። ሐኪም ቤት ሄዳ አልቅሶ ራሱ አልዋለችም። ስንት መከራ ነው የዋለች፣ የዳነች ነው የተባለ ማለት ነው። አልቅሶ ራሱ አልዋለችም። እኔ ራሱ እንዴ ትዳኑ ምናምን እያልኩ አልቅሶ አላየኋትም ነበርና እንደዛ ነው አሉ። እና ብቻ ከባድ ነው። እስኪ እንስብ፣ እስኪ የአንዱ ሀዘን ለእኛም ይግባን። ለምንድን ነው እውነት በጣም ነው ያዘንኩት። እኔ ይኸው አሁን የምኝታ ሰዓቴ ስለሆነ ትንሽ እየተወለካከፍኩ ብዙም ድምፄ ላይ ይሰማ ይችላለኝ እና እንግዲህ ወንድማችን እግዚአብሔር አምላክ በጸዳ ገነት ያኖረው። እኛም አለቀስን፣ እኛም አላለቀስን፣ ማንም አለውም ማንም አላለውም። እንግዲህ ወደማይቀርበት ዓለም ነው የሄደው። ይህ ዓለም ምን ያስደስታል? ይህ ዓለም መቼም ቢኖርም ቢሞትም እኮ አንድ ነው፣ አንድ እኮ ነው። ምን አባቱን ሰው እህት ወንድሞቻችን ወለጋ ላይ ስንት መከራ ስቃይ ነው ያዩት ያሉት። እንዲሁ ምን አለ ግን እንዲሁ በሰው ደስታ በሰው ሞት ባንደሰት፣ በደስታ ብቻ ብንደሰት ምን አለ? ይህን መልእክት ላስተላልፈው በጣም ያዘንኩበት እና የገረመኝ መልእክት ነው እና ላስተላልፍ የመጣው ውድ ተመልካቾችን ይህን ይመስላል። ብቻ እኔ እንጃ ምን እንደምል አላውቅም። እግዚአብሔር አምላክ ሀገራችን ሰላም አንድነት ያደርግልን። በያላችሁበትም ሰላማችሁን ብዜት ይበልልኝ። ውድ ቤተሰቦች እንግዲህ ወንድማችንም እግዚአብሔር አምላክ ጸዳ ገነት ያኖሩ። መልካም ሌሊት፣ መልካም አዳር ይሁንላችሁ። በየሀገር አቆጣጠራችሁ ሰላማችሁ ብዜት ይበልልኝ። መልካም ቀን